ሰላም አለይኩም ሰላም እንዴት ናችሁ? ሰላም ናችሁ? አይ እኔ ያለው አልሐምዱሊላህ። ሰፌዴን እንጂ ዛሬ ወዴት እንደምወስዳችሁ ብቻ ተመልከቱ። በመጀመሪያ ግን የዩቲዩብ ቻናሌን ፕሊዝ ሰብስክራይብ እና ላይክ አድርጉልኝ፣ አበረታቱኝ። እስኪ እባካችሁ አድርጉኝ። ምንም ከእናንተ የሚጎል ነገር የለም። እኔ ደግሞ ደስ ይለኛል ማለት ነው። እንግዲህ እንደዚህ ሰፌዴን ይዤ ሎሚ ለቀማ እየሄድኩኝ ነው እና ስለ ሎሚ መጨረሻ ደግሞ እነግራችኋለሁ። ማለት ይሄ ሎሚ ማን ተከለው፣ ከስንት ዓመት በኋላ እንደዚህ ፍሬ ሊያፈራ ቻለ የሚለውን ነገር እነግራችኋለሁ። እና እንደምታዩኝ ሎሚ ለቀማ ገብቻለሁ በማዳም ግቢ። የሚገርማችሁ ነገር ይሄ ሎሚ ብቻ አይደለም፣ እዚህ ግቢ ውስጥ የሌለ አትክልት የለም። እንግዲህ አስቡት፣ እነሱ ይሄን በረሃ ሀገራቸውን ሰው አስቆፍረው እንደዚህ አትክልት ተተክሎ እንደዚህ ካፈራ የኛ ያን የመሰለ አፈር ያን የመሰለ አየር ንብረታችን ላይ እንደዚህ በጓሯችን ራሳችን የሚያስችለን አትክልት ብንተክል ምን ያህል ውጤታማና ራሳችንን እንደምንችል አስቡትና እኔ በጣም ነው የገረመኝ። በጣም ነበር ያፈራው። እዚህ ግቢ ውስጥ ሎሚ ብቻ ሳይሆን ብርቱካን አለ፣ አፕል አለ፣ እንጆሪ አለ፣ የሌለ የለም። ብዙ አይነት አትክልቶች አሉና በጣም ያፈራል። እንቆርጣለን፣ ቤት ይበላል ማለት ነው። ለቤት ብዙ ጊዜ ይችላቸዋል። አሁን ይሄ ሎሚ ምናምን እዚህ ቤት በጣም ነው የሚጠቀሙት። የሎሚ ጁስ ይጠጣል ከነአና ጋር ተደርጎ ተፈጭቶ ምናምን ምሳ ሲበላ ሎሚ ጁስ አብሮ ይቀርባል እና በጣም ነው የሚጠቀሙት ሎሚ። እና እንግዲህ ሎሚ፣ ብርቱካን እንደዚህ የተለያዩ አትክልቶችን ከጓሯቸው ለቅመን ይዘን እንገባለን ማለት ነው። እንግዲህ ከማዳም ስራ ውጪ ከቤት ስራ ውጪ አትክልትን መለቅማለን። እንደዚህ ለቀመን የምትፈልጉ ካላችሁ ወይኔ ቁመቴ የምንበላው ግን ረጅም እኮ ነኝ። ግን እንደምታዩት በጣም ተቸግሬ እየተንጠራራው ነው የሚቆረጥኩ ያለሁት። እንደምታዩት የሎሚዋ ዛፍ ትንሽ ስለሆነች እንዳልሰቀልባት ተያይዘን እንወድቃለን ብዬ ፈራሁ። ስለዚህ እንደዚህ እየተንጠራራው ነው እየቆረጥኩኝ ያለሁት እና ያው ባልደርስበትም ላይ ያለው በጣም አስቸግሮኝ ነበረ። ለመጨፍጨፍም ልክ እንደ ሀገራችን ማለት ነው እንትን መጨፍጨፊያ እንትን ፈለግኩኝ ምናምን ይሄን አላገኘሁም። ተንጠራርቼ የምደርስበትን ለቃቀምኩኝ። ከዛ እንደዚህ አድርጌ ቤት ወስዳለሁ። ቤት ከወሰድኩኝ በኋላ እንግዲህ አስቸግሮኝ እየወዘወዝኩኝ ነው። ግን የሚያሳዝነው ነገር ሎሚ በጣም ጠንካራ ስለሆነ እንደዚህ ተወዝውዞ አይወድቅም። እኔ መስሎኝ ነበረ የሆነ ማለት በፊት ትዝ ይለኛል። እኛ ሀገር የገጠር ልጅ ስለሆንኩ እኛ ሀገር የሆነ ነገር ከዛፉ ላይ ለማውረድ ፈልገን ሉቅማ ባኩስቲ ምናምን የሚባል በጣም የሚጣፍጥ አጋም የሚባለው የምንበላው እና ዱር ላይ እዛ ሂደን እንደዚህ ስንወዘውዘው ይረግፍልን ነበረ። እንደዛ መስሎ ስወዘውዘው አይረግፍም። አሁን የሆነ መጨፍጨፊያ እስኪ ልፈልግ ብዬ ወደዛ ሄድኩኝ። ወደዚህ ተመለስኩኝ፣ ግን አላገኘሁም መጨፈጭፍበት። ብቻ ጫፍ ላይ በጣም ብዙ የቀሉ አሉ። የቀላ እና የወደቀችዋን ይዤ መጣሁና ምን እንዳደረኩኝ ማለት ሎሚውን በሎሚ ላወርድ ወርውሬ ወይኔ በፊት እዚህ ይለኛል ኢትዮጵያ ያለውኝ የሆነ ማንጎ ምናምን ዛፍ ላይ የበሰለ ነገር እኛ ማንደርስበት ከሆነ እንደዚህ ድንጋይ እናመጣና እንወረውረዋለን። ከዛ ያ ድንጋይ ይዞት ይወስዳል ማለት ነው የፈለግነውን ነገር። እንደዛ መስሎኝ ሎሚውን አመጣሁና ያው ድንጋይ የለም መወርወር ጀመርኩ። መሯሯጥ ነው። ወይኔ ብቻ እንግዲህ እንደምንም ብዬ የምደርስበትንም የማልደረስበትንም ተቸጋግሬ ለመልቀም እየሞከርኩኝ ነው። በመሀል እየደወለች እስካሁን አልጨረሽም እንዴ ትለኛለች። ትንሽ እስካሁን አልጨረሽም እንዴ? ቶሎ ነይ እንጂ ቤት እኮ እፈልግሻለሁ፣ ስራው እኮ አላለቀም፣ ቶሎ ነይ እያለች ነው።
እኔ እዚህም ልቀሚ ብላ የላከችኝ እሷ ናት። ቤትም ደግሞ ቶሎ ድረሽ እያለችኝ ነው። ያ ቶሎ ቶሎ ብዬ ለቅሜ ለመሄድ እንትን እያልኩ ነው፣ እየተላፋ ነው። ምክንያቱም ከዛፉ ላይ ከቀረ ልጅ አላትና ልጇ መጥቶ ያየውና ቼክ ያደርገውና አልለቀመችውም፣ በደንብ አልተለቀመም፣ ለቅሜው ያለሁ ያለችሽ ውሸቷን ነው ምናምን ብሎ ይነግራል። ከዛ ደግሞ እንደገና ያለች ይሄንን ያህል አወጣው። እንደውም ከላይ ከላይ ያለውን አልደረስኩበትም እውነት። ግን እንደዚህ በየ 3 ቀን 4 ቀኑ እንደዚህ ይለቅማሉ፣ ይቀላል ማለት ነው ዛፉ ላይ። እና እንደምታዩት በጣም ብዙ የአትክልት አይነት ፍራፍሬ አይነት ነው ያለው። ግን በቃ እኛ ለምንድነው ሀገራችን እንደዚህ ማናደርገው? ሰላም